ነው በቃ ይፈራጣል እሺ እንግዲህ በስማም ወሎ መንፈስ ቅዱስ አምላክ አሜን እንግዲህ ባጭሩ ስለ ቅዱስ ላሊበላ ታሪክ እንግዲህ ቅዱስ ላሊበላ ቤተ መቅደሶችን ከመስተራሱ በፊት ትውልድ ቦታው ቅዱስ ሀርቤ ይባላል ቅዱስ ሀርቤ ማለት ከላሊበላ 60 ኪሎ ሜትር ርቀት አለው የንጉስ ላሊበላ አባት ወልዬ ነው ስሙ ዛሃን ስዩም ይባላል እናቱ ግን አገው ናት ኬረ ወይናት ባላልች ቅዱስ ላሊበላ በ1101 ነው የተወለደው በ1101 ሲወለድ ንቦች ከቡታን ንቦች ከቡት ስሙንም ላል ይበላለች እናቱ ላል ይበላ ማለት በአገውኛ ቋንቋ ማር ይበላል ማለት ነው ቅዱስ ላሊበላ ይህን ላሊበላ ከመባሉ በፊት 13 አመት ኢየሩሳሌም ተቀምጧል ከዛም በኋላ ወደ ጎጃም ሄደ የቤተ ክህነት ትምህርት የተማረው ጎጃም ውስጥ ነው ቅዱስ ላሊበላ ይህን ቤተ ክርስቲያን እንዲሰራ በመንፈስ ቅዱስ ኃይል ተገልጾለት ነበር እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ አንዲት ቀይት ከምትባል ሴት ቦታውን በ40 ግደር ትገዛና ቤተክርስቲያን ከአንድ አለስ ድንጋይ 11 ውቅር አብያተ ክርስቲያን ታንጻለህ ብሎ ሲያዘው እኔ ጌታዬ የሰው ፍጡር ነኝ ከአንድ አለስ ድንጋይ እንዴት አድርጌ ፈልፍሌ ልሰራ እችላለሁ አለው አይ ስሙ በአንተ ስም ይጠራል እንጂ አይዞ ሰሪውም ጭራሹም ሌላ ነው አለው እሺ ጌታዬ አንተ ካዘከኝማ ብሎ ቅዱስ ላሊበላ ቀን 2-3 ቀን ሰርቶ ቢያድር መላእክታኖች እጥፍጥፍ ቀን እየሰሩለት ያገኛል ስሙ በላሊበላ ስም እንዲጠራ ተደረገ እንጂ የታነጸው ቤተክርስቲያኑ በመንፈስ ቅዱስ ኃይል ነው ቅዱስ ላሊበላ 11 ውቅር አብያተ ክርስቲያን አንጿን 11ዱንም መጀመሪያ በ1101 ተወለደ በ11ኛው ክፍለ ዘመን ቤተ መቅደሶችን ማነጽ ጀመረ 11 ቤተክርስቲያን ሰርቷል 11ዱን 23 አመት ነው የፈጀበት ከ11ዱ መጀመሪያ ሰራት ቤተ ማርያም ናት ቤተ ማርያምን 9 አመት ነው የፈጀበት ሁሉንም 23 አመት እንዴት ከሌላው የተለየ 9 አመት ፈጀበት ምንል ኮስ ሲገባ የተለያዩ ስዕሎችና የተለያዩ ታሪኮች የያዘች ቤተክርስቲያን ናት እንግዲህ መጀመሪያ ቅዱስ ላሊበላ ካነጻቸው ከ11 ውቅር አብያተ ክርስቲያን መጀመሪያ ያነጻው ቤተ መድኃኔዓለም ነው መጀመሪያ የተሰራችው ቤተ ማርያም ናት ሁለተኛ የተሰራው ቤተ መድኃኔዓለም ነው አሁን ስለ ቤተ መድኃኔዓለም ተነግርህ ቅዱስ ላሊበላ ካነጻቸው ከ11 በጣም ትልቁ ቤተክርስቲያን በስፋት አንደኛ ቤተ መድኃኔዓለም ነው ቤተ መድኃኔዓለም ማለት 72 ምሰሶ ያዘ ነው ምሰሶ ማለት ፒላር ማለት ነው ከውስጡም ከረጁም ያ 72ቱ አምድ 72ቱ አርዲት አምሳል ይመስላቸዋል የጌታ 72 አርዲት ተማሪዎች ናቸው አርዲት ማለት በ72ቱ አርዲት አምሳል 36 ቅዱሳን አንስት ደግሞ ደናግላን ናቸው ቤተ ደናግል በ36 ቅዱሳን አንስት አምሳል ነው የተሰራቸው እና 12 ሐዋርያቶች የጌታ 100 አብሶች ነበሩ 72 አርዲት 36 ቅዱሳን አንስት ቤተ ደናግል 72 ምሰሶ ደግሞ የ72 አርዲት ይመስላል በሰውጭ በኩል ያለው በ1954 ጣሊያን አስመስል እሰራለሁ ብሎ እንደገና ፈርቶ የተገነባ ነው ውስጥ ስንገባ አንድ የቅዱስ ላሊበላ የወርቅ መስቀል ይገኛል እሱም ስሙ አፍሮ አይገባ ይባላል አፍሮ አይገባ ማለት ድሮ በማንኛውም ቀን ይወጣ ነበር አሁን ግን ተሰርቆ ከመጣ ወዲህ መስቀሉ የሚወጣበት ሰዓት አለው እሱም ኦዱድ በሳምንት አንድ ጊዜና በ27 የመድኃኔዓለም መስቀሉ የሚወጣው ማለት ነው ቅድም መስቀሉን አይታችሁታል ያው ትንሽ ደክሞኝ ነበር አልገባውም እናንተ አይታችሁታል ስሙ አፍሮ አይገባ ይባላል አፍሮ አይገባ ሁለት ታሪክ ያዘ ነው አንደኛው ታሪክ ብዙ ተአምር ድውያን የፈወሰ ነው አፍሮ አይገባ ማለት ብዙ የታመሙ ድውያንን በመስቀሉ ሲታሹፍ ይፈውሳል ሁለተኛ ደግሞ ታሪኩ ደግሞ ሊያቀልጡ ሞክሮ አልቀልጥላቸው አለ በዚያ አፍሮ አይገባ ገባሬ ተአምር ተብሏል የመስቀሉ ስም ክብደቱ 7 ኪሎ ግራም ነው በቀኝ 6 በግራ 6 የ12 ሐዋርያት ከመሐከል 13ኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሰቀለበት ነው እንደገና ቅዱስ ላሊበላ ቤተ መቅደሶችን አንጾ ከጨረሰ በኋላ ለእያንዳንዱ ቤተ መቅደስ መታሰቢያ ሰጥቷል መስቀሉን ያስቀመጠበት አለ ከውስጥ ሌላው 3 ጉድጓድ አለ 3 ጉድጓድ የአብርሃም የይስሐቅ የያዕቆብ መቃብር ምሳሌ ናቸው አብርሃም ይስሐቅ ያዕቆብ የተቀበሩት ኢየሩሳሌም ነው ይሄ ግን ምሳሌያቸው ነው ቅዱስ ላሊበላ ቤተክርስቲያኖችን ከመስራቱ በፊት
13 ዓመት ኢየሩሳሌም ተቀምጧል እያንዳንዱን በዳግማዊት ኢየሩሳሌም ሁለተኛ የኢየሩሳሌም አምሳል አድርጎ ሰርቶታል ይሄ ምሳሌያቸው ነው እንደገና የንጉስ ላሊበላ ጋሻ አለ እንደገና ሙዚየም ውስጥ ያየነው ነው ውስጥ ነው ቤተ መቅደስ ውስጥ የንጉስ ላሊበላ ጋሻ ሌላው ቤተ ማርያም ውስጥ ስንገባ ደግሞ ይሄ ስለ ቤተ መድኃኔዓለም ነው ቤተ ማርያም ውስጥ ስንገባ ቅዱስ ላሊበላ ከ11 መጀመሪያ ያነጻት ቤተክርስቲያን ቤተ ማርያም ናት የመጨረሻው ስራ አሁን መጨረሻ ያየነው ቤተ ጊዮርጊስ ነው ቤተ ማርያም ውስጥ ብዙ ታሪክ ያዘች ቤተክርስቲያን ናት ቤተ ማርያም ውስጥ ከመግባታችን በፊት ዙሪያውን ገደል ነገር አለ ያ ገደሉ ታኅሳስ 29 ቤዛ ኩሉ ዓለም እየተወለደ ያሉ ማሚጋራ ይባላል በግዕዝ ማሚጋራ ይባላል ካህናቶች የሚያሸሹበት ነው የገና ጊዜ በዓል ቤተ ጊዮርጊስ ደግሞ የጥምቀት ቤተ ማርያም ውስጥ ከመግባታችን በፊት ታኅሳስ 29 የሚያሸሹበትን አየነ 3 መስኮቶች ያሉ ኢየሱስ ስላሴ አምሳል ናቸው በግራና በቀኝ መስኮቶች ያሉ የማናዬ ጸጋማ የምንላቸው ጌታችን ጋር ሁለት ወንበሮች ተሰቅሏል እሱ ሶስተኛ ሌላው ሶስተኛው መስቀል አለ ቅዱስ ናኩተላም የቅዱስ ላሊበላ ወንድሞች 3 ናቸው በአጠቃላይ አራቱ ነገስታት ናቸው እነሱም አራቱ ነገስታት ቅደም ተከተላቸው ንግር ነው የቅዱስ ላሊበላ ታላቅ ወንድም ቅዱስ ይምርሃነ ክርስቶስ ነው ይምርሃነ ክርስቶስ ከላሊበላ 42 ኪሎ ሜትር ይርቃል ሁለተኛ ቅዱስ ገብረ ማርያም ነው ሶስተኛ ቅዱስ ላሊበላ እነዚህ ሶስቱ ሙተዋል አራተኛ ግን ቅዱስ ናኩተላብ ግን አልሞተም ተሰውሯል እሱም ስውሩ ናኩተላብ ይባላል ናኩተላብ 40 የጌታን ስነ ስቅለት ያየ በአምስት ጦር ላይ ይወርቅ ይነሳ ነበር እና የመጀመሪያው ቅዱስ ይምርሃነ ክርስቶስ ግን በጣም አስደናቂ ነው ምንድነው ላሊበላ 900 ዓመት እድሜ ያለው ይምርሃነ ክርስቶስ ግን ከላሊበላ 80 ዓመት ይቀርማል ቤተክርስቲያኑ ከሰራው መጀመሪያ በወርቅ ሊሰራው ነበር ቤተክርስቲያኑ የኋለኛው ዘመን የኛ ዘመን ማለት ነው የኋለኛው ዘመን እየፋቀ ስለሚወስደው በወርቅ መስራት አይገባብኝም ብሎ በወርቅ አልሰራውም በእንበበረር ነው የሰራው እና ሰርቆት ነበር ጋሻ አለ እሱ ደግሞ ውስጡ በጣም ለየት ያለ አስደናቂ ነው ካያችሁት ሁሉ ሞር በጣም አስደናቂ ነው ይምርሃነ ክርስቶስ ሰሩ ኦንዘው የሚታዩ ቤተክርስቲያን አለ ብልባላ ጊዮርጊስ ብልባላ ጨርቆስ 48 ሰዓት ገዳማይት እነዚህ ኦንዘው ናቸው ሌላው ቤተ ማርያም ውስጥ የአራቱ ነገስታት ስዕሎቹ የመጀመሪያ ቅደም ተከተላቸው አስቀምጧቸዋል ቅደም ተከተላቸው ነው ምነግራችሁ የቅዱስ ላሊበላ ታላቅ ወንድም መጀመሪያ ቅዱስ ይምርሃነ ክርስቶስ ነው ሁለተኛ ቅዱስ ገብረ ማርያም ሶስተኛ ቅዱስ ላሊበላ ይሄን ቤተክርስቲያን ያነጸው አራተኛ ቅዱስ ናኩተላብ ወይም ስውሩ ናኩተላብ ይባላል የአራቱ ነገስታት ስዕላቸው አለ ሌላው በነጭ ጨርቅ የተሸፈነች ያቺ አምደ ብርሃን ትባላለች አምደ ብርሃን ማለት የብርሃን አምደ ማለት ነው በውስጡ በግዕዝ በዕብራይስጥ አልፋ ኦሜጋ በሚል የተጻፈ ጽሑፍ አለ የመጀመሪያው ነው የመጨረሻው የማይታወቅ ማለት ነው እና ሌላው የሃራቱ ካህናት ሰማዕታት ስዕሎች አሉ ዙሪያውን ያ ጨርቁ አዲስ አይደለም በስለት ሲመጣ ከዚያው ነው የሚደረበው በስለት ሲመጣ ማለት ነው እንደ ጽላት ነው የሚያገለግለው ሌላ ሁለት ክብ ነገሮች የተንጠለጠሉ አሉ እነሱ ቅባ መንግስት ቅባ ክህነት ተብሎ ይጠራሉ ቅባ መንግስት ቅባ ክህነት ማለት ቅዱስ ላሊበላ ለንግስና የሚሰጥ ነው እሱም ቅባ መንግስት ቅባ ክህነት ተብሎ ይጠራል ማለት ነው ሌላው ትልቁ ብረት አለ ሶስተኛ አይታችሁታል ያ ሶስተኛው ትልቁ ብረቱ ደግሞ የሰሎሞን ማህተብ ሌላው ደግሞ መስቀል ቅርጽ አለ ጎስት ከቤተ ማርያም ውስጥ ምናልባት ታሳውስ እንደሆነ ቤተ ማርያም ውስጥ ገባ የላሊበላ ማህተው የላሊበላ ማህተው ቤተ ማርያም ውስጥ እንትን ውስጥ ማህተው እዛ ሙዚየም ውስጥ የሆነ ስታምፕ አሳይቶናል የላሊበላ በዚህ ነበር ስታምፕ የሚያረጉት ብሎ ሙዚየም ውስጥ ልክ ነው ከዚያ የዳዊት ኮከብ አለ እንደገና የፀሐይ አምሳል አለች በሰው ተቀርጻ በግራና በቀኝ የከዋክብት አምሳል ናቸው ከመሃል የሰው አምሳል ናት
ሌላው እመቤታችን ወደ ግብጽ በአህያ እየተሰደደች ከስዕሉ ላይ ያስረዳል ውስጥ ሲገባ። ሌላው ሁለት በሬ ስዕሎች እናገኛለን። አንደኛው ቀይ ነው፣ አንደኛው ጥቁር ነው። ቀዩ የመላእክ ምሳሌ ነው፣ ጥቁሩ ደግሞ የሰይጣን የዲያብሎስ ምሳሌ ነው። እሱም የሰይጣን ምሳሌ ነው፣ የዲያብሎስ። ሌላው ከበሬዎቹ አጠገብ ደግሞ ሁለት ዶሮ ስዕሎች እናገኛለን። ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድነው ያለው? ጌታችን ያው አንተ ዶሮ ከመጮህ በፊት 3 ጊዜ ትከደኛለህ እንዳለው ከስዕሉ ላይ አስቀምጦታል። በስተውጭ በኩል 12 አምዶች አሉ። አምድ ማለት ምሰሶ ማለት ነው። ያ የ12 ሐዋርያት አምሳል ነው። በስተውጭ በኩል ስንወጣ ደግሞ የናዚ አርማ ልክ ምንድነው ናዚ ለመጀመሪያ ጊዜ አንዳንድ ሰዎች ከዚህ ነው የወሰሩት ይላሉ። ይሄ ግን ምንድነው የሰላምን ገጽታ የሚያመለክት ነው። ምንድነው ናዚ 67 አመት የነበረ ነው። ይሄ ግን ቤተክርስቲያኑ ከተሰራ 900 አመት እድሜ ያለው ምንድነው የሰላም ገጽታ የሚያመለክት ልክ እንደ ናዚ አርማ አርጎ ሰርቶታል። ሌላው 12 ሜትር ጥልቀት ያለው ውሃ መሃኖች በመጫኛ ታስሮ የሚገቡበት መካን የሆነች ሴት አሁንም ድረስ በየቀኑ አሁንም መካን ከሆነች በመጫኛ ወገቧን ታሰራለች። ከዳር 2-3 ሰው ገመዱ ይዛን 3 ጊዜ ከጸበለይ በኋላ መጨረሻ ላይ ገመዱ ትወጣለች። ስትወጣ ስትወልድ ስለቷ ለቤተክርስቲያኑ ትሰጣለች። ሌላው ዶል አለ። ዶሉ ቅዱስ ላሊበላ ከ11 መጀመሪያ የሰራው ቤተ ማርያም ነው። ቤተ ማርያም ሲሰራ ዶሉ ሲጸልይበት የነበረው ከዚያ ያሉት ቤተክርስቲያን ሲሰራ ሲጸልይበት የነበረው መጸለያ ቦታው። ሌላው ሶስተኛ ቤተክርስቲያን ቤተ መስቀል ነው። ቤተ መስቀል 10 ሐረጎች አሉ። ምንድነው አንድም ቅዱስ ላሊበላ ከአንድ ወጥ ድንጋይ 10 ቤተ መቅደስ ማንጹን የሚያስተውቅ ነው። ሁለተኛ ደግሞ የ10ቱ ቃላተ ወንጌል አምሳል ነው ቤተክርስቲያኑ የሰራው ማለት ነው። የ10ቱ ቃላተ ወንጌል አምሳል ነው። ይሄ ቤተክርስቲያኑ ቤተ መስቀል ከነሐስ የተሰራ መስቀል ነው። ውስጥ ሲገባ የሚታየው አይታችሁታል። ከነሐስ የተሰራ መስቀል ነው። ሌላው አራተኛ ቤተ ደናግል ነው። ቤተ ደናግል በ36ቱ ቅዱሳን አንስትና በአራቱ ወንጌላን መታሰቢያ አድርጎ ያንን ቤተክርስቲያን አንጾ 36ቱ ቅዱሳን አንስት ምንላቸው አሁንም ተናግሬያለሁ። 120 ሰዎች ያሉት ብለያለው የጌታ 72ቱ አርዲት ቤተ መድኃኔዓለም 72 ምሰሶ ስላለው የ72ቱ አርዲት ይመስለዋል። 36ቱ ቅዱሳን አንስት ሴቶች ናቸው። ቤተ ደናግል ደግሞ አራተኛው ቤተክርስቲያን በ36ቱ ቅዱሳን አንስት አምሳል አርጎ ሰራው። ሌላው ውስጥ ስንገባ ደግሞ 4 ምሰሶ አለ። ቤተ መቅደሱ ውስጥ 2 ምሰሶ እናገኛለን። ከቀኔ ማህሌቱ 2 ምሰሶ አለ። የ4 ምሰሶ የ4 ወንጌላውያን አምሳል። 4ቱ ወንጌላውያን እነማን ናቸው? ማቴዎስ፣ ማርቆስ፣ ዮሐንስ፣ ሉቃስ ናቸው። ሌላው ቅዱስ ጊዮርጊስ በ16ኛው ክፍለ ዘመን የተሳለ የቅዱስ ጊዮርጊስ ጥንታዊ ስዕል አለ። ቅድም ያየው መስቀል ነው። ሌላው ከቤተ ደናግል ወጥተን የምናየው ቤተ ሚካኤል ቤተክርስቲያን ነው። እንግዲህ ቤተ ሚካኤል ንጉስ ላሊበላ ቤተ መቅደሶችን አንጾ ከጨረሰ በኋላ በ97 አመቱ ነው ያረፈው። የቅዱስ ላሊበላ መቃብር ያለው ቤተ ሚካኤል ውስጥ ነው፣ ጎልጎታ ውስጥ ማለት ነው። አንድ ቤተክርስቲያን ሆኖ 3 ጽላት የያዘ ነው። ቤተ ሚካኤል፣ ጎልጎታ፣ ደብረሲና እነዚህ 3 ጽላት የያዘ ነው። የንጉስ ላሊበላ መቃብር ያለበት ጎልጎታ ውስጥ ነው። ከውስጥ ሲገባ ወደ ታይ ጥልቀቱ 11 ሜትር የሆነ ደረጃ አለው። ድሮ ካህናቶች ቄሶች ምን ያህል ርቀት እንዳለው ያሳዩ ነበር። አሁን ግን ከልክሎታ መጋረጃውን ርቀቱ ይታይ ነበር። ጥልቀቱ ወደ ጎን 12 24 የ24 ካህናተ ሰማዕት ይመስለዋል። ሌላው 12 ሐዋርያቶች እናያለን። በቀኝ 6 በግራ 6 የ12 ሐዋርያት አምሳል ናቸው። ከመካከል 13ኛው እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት። አሁንም አንዲት እርግብ ነገር እናገኛለን። ያቺ እርግብ የሰላም ገጽታ ያዝች ናት። የሰላም
ሌላው የእመቤታችን ስዕል የቅዱስ ጊዮርጊስ ስዕል የአቡነ ገብረ መንፈስ ቅዱስ ስዕል የንጉሥ ላሊበላ ስዕል ይገኛል ቤተ ሚካኤል ውስጥ ማለት ነው። ሌላው ከዚህ ወጥተን ደግሞ ቤተ ኡራኤል እናገኛለን። 7 መስኮቶች አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተክርስቲያኑን ከመስራቱ በፊት ሰባቱ ሰማዕታቷን ያንን ቤተ ኡራኤልን በሰባቱ መስኮቶቹ የሰባቱ ሰማዕታት ምሳሌ ነው። ድሮ ጽላት ነገር አይገለገሉበትም ነበር። አሁን ግን ለሌላው ቤተ መቅደስ እንዲገለገል እንዲቀደስ ተደርጎ አሁን ይገለገላሉ። እሲል ነው ይቀደሳል ይገለገላል ቤተ ኡራኤል ቤተክርስቲያን ማለት ነው። ሌላው ከቤተ ኡራኤል ወጥተን ከደጃፉ ላይ ስንደርስ ትንሽ ልዘነጋት ትችላለች። ከፍ ብለን ምናያት አታይ ዝቅ ብለን ምናያት ይቺ ያዳምና ሔዋን መቃብር ምሳሌ ናት። እዚህ ከፍ ብለን ምናያት ደግሞ መስቀል አለች። የቀራንዮ አምሳል ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ እንደተሰቀለ አምሳል ዋናው ኢየሩሳሌም ሲሆን የምሳሌ ነው። ከዚያ ወጥተን ቤተ ጊዮርጊስ ነው። ቤተ ጊዮርጊስ ደግሞ ከሌሎቹ ቤተክርስቲያን ሁሉም አስደናቂ ናቸው። እንዳስደናቂነታቸው ግን አሰራራቸው፣ ሀረጋቸው፣ ዲዛይናቸው ይለያያል። ዘያቲ አቲ ትመስል ይላል። 11ዱም ከአንድ አለት ድንጋይ ነው ተፈልፍሎ የሰራው። ከአንድ አለት ድንጋይ ተፈልፍሎ ሲሰራ ዘያቲ አቲ ትመስል ማለት አንዱን አይመሳሰልም። አሁን ከቤተ መድኃኔዓለም ወጥተ ወደ ቤተ ማርያም አንድ አይደለም፣ ዲዛይኑ የተለያየ ነው። ሌላው ቤት ስንሰራ ከታይ ወደ ላይ ነው። ንጉሥ ላሊበላ ግን ያነጽ ወረደው ከላይ ወደ ታይ ነው። ከላይ ወደ ታይ ያነጽ ወረደ ስንል ወይ ለቁሞ ሰራው ብንል በከመ ማአምርዎ መላእክታን በትምህርተ መስቀል ይላል። መላእክታኖች እንደስም ያቀለጡ ደጁን በመስቀል ውስጥ በመስቀል አድርጎ እንደረዱት በመላእክታን ተራዳኝነት አድርጎ ነው የሰራው። ቤተ ጊዮርጊስ በኖህ መርከብ አምሳል ነው የሰራው። ቤተ ጊዮርጊስ ውስጥ 4 ነገር የያዘ ነው። አንደኛ 2 መስቀል አለ። አንደኛው ስሙ ሳባወርቅ ይባላል። ዋናው አፍራ ግባ ቀደም አይታችሁታል። እድለኛ ስለሆናችሁ የሚወጣው እሁዱ በሳምንት አንድ ጊዜና በ27 መድኃኔዓለም ስለሆነ ነው። ቀደም አይታችሁታል። ያ ስሙ ሳባወርቅ ይባላል። በቀኝ 6 በግራ 6 ያስራዎቹ ሐዋርያት ከመካከለ የጌታን ስነ ስቅለት የያዘ ነው። በግራና በቀኝ ያለው ደግሞ የሙሴን ዘንግ የያዙ ናቸው። ሁለተኛው መስቀል የምናየው ደግሞ የሆነው ፕላኑ በመስቀል ነው። የሆነው ፕላኑ በመስቀል ነው። ድሮ ግን በንጉሥ ላሊበላ ዘመን ፕላኑ የነበረው በመስቀል ፕላን አድርጎ ነው የሰራው። ቤተክርስቲያኑ ከመስራቱ በፊት የመስቀል ፕላን አድርጎ ነው የሰራው። ሁለተኛው መስቀል ምንታየ አናቱ ላይ ያያት መስቀል ፕላኗ በዚያች መስቀል ቅርጽ በዚያች ዲዛይን አድርጎ ነው የሰራው። ሌላው 2 ቁም ሳጥኖች አሉ። ቤተክርስቲያኖቹን ሲሰራው ብሎ እቃ ሲያስቀምጥበት የነበረው ከመጨረሻው ስራው ነው ያስቀመጠው። ያ ወደ ላይ ስታሽከረክረው ይከፈታል፣ ወደ ታች ስታሽከረክረው ይዘጋል። በ16ኛ ክፍለ ዘመን የተሳለ ጥንታዊ ስዕል ይገኛል። ሌላው ከቤተ ጊዮርጊስ ወጥተን ደግሞ አጽም እናገኛለን። እነዚህ አጽሞቹ የመለኮሳት አጽሞች ናቸው። ከኢየሩሳሌም የሚመጡ ናቸው። ከኢየሩሳሌም ሲመጡ ዓለምን ዙረው ሁሉንም ታሪካዊ ቦታ ዙረው ከዚህ ሲደርሱ ጌታዊ ብነድም ከዚህ የበለጠ እጹብ ድንቅ ቦታ ታሪካዊ ቦታ አናገኝምና እረፍታችን እዚሁ ስጠን ብለው ጌታን ለማለት እረፍታቸውን እዚያ ሰጣቸው። እነዚያ ሰዎች እንዳይቀበሩ በዮርዳኖስ ጸበል የተጠመቀ አይሸትም አይከረፋም። ስለዚህ ሰው ያሽቶ ለታሪክ ተቀምጠዋል። እነዚያ ሰዎች 600 ዓመት 400 ዓመት ይሏቸዋል። እነዚህ ግን በታሪክ ላይ አልተጻፈም። በታሪክ ላይ ግን አልተጻፈም። ግን ኢትዮጵያዊ ናቸው። ከኢየሩሳሌም የሚመጡ ናቸው። ቀና ብሎ መስኮቱን ቢያዩት ዳግማዊት ኢየሩሳሌም ወይ ጽራራያን ሆኖ ታየን። ከዚህ የበለጠ እጹብ ድንቅ ቦታ አናገኝምና እረፍታችን እዚህ ውስጥ እናሉት እረፍታቸው ሰጥቷቸው እዚያ ይቀመጣሉ። ሌላው 12 መስኮቶች እናያለን። የ12 መስቀል አለ። በእያንዳንዱ የ12 ሐዋርያት አምሳል ነው። በ12 መስቀል
መስኮት ልክ 12 መስቀል ይገኛል። የ12 ሐዋርያት አምሳል ነው። በውጭ በኩል ደግሞ ከታይ 9 መስኮቶች እናያለን። እነዚያ ተሳቱ ቅዱሳን እንላቸው ከውጭ ተወጣጡ የመጡ ናቸው። የተሳቱ ቅዱሳን ናቸው። አምሳል በውስጥ ሲገባ ነው እንጂ በሰዎች አሁን ውስጥ ስንገባ ምንም ዲዛይናቸውን አናውቅም። በውጭ ግን ሳንገባ ግን ዲዛይናቸውን እናውቃለን። በውስጥ ግን ስንገባ ግን ወጥ ዝም ብሎ ምንም 9 መስኮት ማለቱን ድፍን ምልክት አይገልጽም ማለት ነው። ሌላው ከቤተ ጊዮርጊስ በኖህ መርከብ አምሳል የተሰራ ነው። የኖህን ታሪክ ብዙ ጊዜ በመጽሐፍ ቅዱስ ላይ እናገኘዋለን። ከዚያ ወጥተን ቤተ ገብርኤል እና ሩፋኤል ቤተ ገብርኤል እና ቤተ ሩፋኤል በሲኦል አምሳል የተሰራ ነው። የሲኦል አምሳል ንጉስ ላሊበላ ምንድነው በሲኦል አምሳልና በገነት አምሳል አድርጎ የሰራው 25 ሜትር ዋሻ ጨለማ አለው። የሲኦል አምሳል ጨለማው ነው። የገነት አምሳል ደግሞ ከጨለማው ወደ ብርሃኑ ሲወጣ ነው። ቤተ ገብርኤል በሲኦል አምሳል ነው የተሰራው። ምን ጀምሮ ከቤተ ገብርኤል ነበረ፣ ግን ገዳሙን ከመጣችሁ አይቀር ገዳሙን ያየነ ነው ገዳሙ ለዚያ ብለን በዛ አልጀመርንም። ቤተ ገብርኤል በሲኦል አምሳል ነው የተሰራው። የሲኦል አምሳል ምንድነው? ጨለማ ነው። ከጨለማው ውስጥ ዝም ብለህ ስትገባ ጨለማው የሲኦል አምሳል ነው። ባትሪ ግን ክልክል ነው። ምንድነው? የሲኦል ምሳሌ ለማየት ምንም የሚያስቸግር ነገር ስለሌለ ቤተ ገብርኤል በሲኦል አምሳል ነው የተሰራው። ሁለተኛ ቤተ መርቆሬዎስ ደግሞ በገነት አምሳል ምንድነው? ከሲኦል ወደ ገነት ምንድነው? ጨለማውን ወጥተን ቤተ መርቆሬዎስ ስንወጣ ብርሃን ነው። ያ ብርሃኑ የገነት አምሳል ነው። ቤተ መርቆሬዎስ በገነት አምሳል የተሰራ ነው። ከቤተ መድኃኔዓለም ሁለተኛ ሰፊ ቤተክርስቲያን የነበረው ቤተ መርቆሬዎስ ቤተክርስቲያን ነው እና ውስጥ ሲገባ ስላለ የ12ቱ ሐዋርያቶች ጥንታዊ ስዕሎች የያዘ ነው። ከህንጻው ላይ እንደገና የጌታችን መድኃኒታችን ኢየሱስ ክርስቶስ ስነ ስቅለት አለ። እንደገና ቅዱስ ሚካኤልና ቅዱስ ገብርኤል ደግሞ ሲረዱት እንደገና ደግሞ በስተመጀመሪያ ደግሞ የምናየው ደግሞ ስላለ የመርቆሬዎስ ሰማዕት ነው። እንደ መርቆሬዎስ እንደ ጊዮርጊስ ሰማዕት ነው። እንደ ጊዮርጊስ ድራጎን እንደገደለው ሰማዕት ነው። መርቆሬዎስ በጦር ሲወጋው ድራጎን እዛ ንጉስ ኡልያኖስ ይባላል ተወጊው። ንጉስ ኡልያኖስ ይባላል ተወጊው። የንጉስ ኡልያኖስ አሽከሮች እነዚያ ናቸው። ከአንገታችሁ በላይ እንደ ውሻ ይመስላችሁ፣ ከአንገታችሁ በታይ ግን እንደ ሰው ይመስላችሁ ያስረዳል። ሌላው ከዚያ ወጥተን ቤተ አማኑኤል ቤተክርስቲያን ነው። ቤተ አማኑኤል ንጉስ ላሊበላ ካነጻቸው ከ11ዱ ውቅር አብያተ ክርስቲያን በርዝመቱ በስፋት ቤተ መድኃኔዓለም ሲሆን በከፍታ በቁመት ደግሞ ቤተ አማኑኤል ቤተክርስቲያን ነው። ቤተ አማኑኤል ማለት እግዚአብሔር ከኛ ጋር ይሁን ማለት ነው። አማኑኤል ማለት እግዚአብሔር ከኛ ጋር ይሁን ማለት ነው። ቤተ አማኑኤል ፎቅ አለው። ፎቅ ያዘ 2 ፎቅ አለው። ከቤተ መርቆሬዎስ ወደ ቤተ አማኑኤል ያገናኝ ነበር ጨለማ፣ ነገር ግን ተዘግቷል። ድሮ ያገናኝ ነበር። ልጅ ያለነ እኛ ሁሉ እናውቀው ነበር። አሁን መስቀሉ ከተሰረቀ ወዲህ የተከለከለው ማለት ነው። አሁን በኢህአዴግ ጊዜ እንጂ ድሮ ይገባበት ነበር። ምንድነው? ከቤተ መርቆሬዎስ ወደ ቤተ አማኑኤል ያገናኝ ነበር። የውጨኛውን በር ብንዘጋው ውስጥ ለው ስለሚያገናኝ ዕቃ እንዳይሰረቅ ለሌባ በር መክፈት ነው ተብሎ ተዘግቷል። ውስጥ አይታችሁታል። የተዘጋው ቤተ አማኑኤል መስኮቶቹ የአክሱም ዲዛይን የያዙ ናቸው። ቤተ አማኑኤል ቤተክርስቲያን በጣም አስደናቂ ነው። ስታዩት ሰው ሰራሽ ዘመናዊ ይመስላል፣ ግን ዘመናዊ አይደለም። አንድ ወጥ ነው። ሌላው ቤተ ሩፋኤል በገብርኤል ወተን ሩፋኤል አነገርኳችሁ። ቀጭን መንገድ አለች። ያቺ ስሟ መፈራረጃ ትባላለች። መፈራረጃ ማለት አንድ ሰው አንተ ደርሰህ ብትመጣ
እኔ ደርሼ መጥቻለሁና ኃጢአት የለብኝም ማለት አችልም። ምንድነው ንጉስ ላሊበላ በዚህ ምድር ላይ ሁሉም ኃጢአተኛ ነው፣ ኃጢአት የሌለበት የለምና ተመልከቱ ከዚህ የበለጠ ጠባብ መንገድ አለችና ተመልከቱ ለማለት ነው። ለታሪክ ነው ያስቀምጠው። ምንድነው ከዚህ የበለጠ ጠባብ መንገድ አለችና ማለት ከዚህ የበለጠ የፈረስ ጭራ ጠባብ ናት ማለት ነው። ከዚህ የበለጠ የፈረስ ጭራ ጠባብ ናት ለማለት ነው። እና ለታሪክ አስቀምጦታል። መፈራረጃ ይባላል። ድሮ ይከር ነበር፣ አሁን ግን ተከልክሏል። እና ባጭሩ ስለ ንጉስ ላሊበላ ታሪክ ይሄ ነው። ይምርሃነ ክርስቶስ ያው እዛው ስደርሱ በጣም አስደናቂ ገረፍ አድርጌ ልንገራችሁ። ይምርሃነ ክርስቶስ ምንድነው ላሊበላ 900 ዓመት ያለው ከላሊበላ 80 ዓመት ይቀርማል። አዎ መጀመሪያ ቤተክርስቲያን የሚሰራው የነበረው በወርቅ ነበር። ይምርሃነ ክርስቶስ ማለት ይምርሃነ ክርስቶስ ወይም ባህሬኖ ክርስቶስ ማለት ነው። ምንድነው የኋለኛው ዘመን የኛ ዘመን ማለት እየፋቀ ስለሚወስደው በወርቅ መስራት አይገባብኝ ብሎ ከባህር ላይና በዝዋይ እንጨት ነው የተሰራው፣ ከነበረር ነው የተሰራው። እና እሱ ደግሞ በጣም አስደናቂ ነው። እሱ ደግሞ አሉ 7 ሐረጎች አሉ። የሰባቱ ሰማዕት የያዘ ነው እያንዳንዱ 7 ሐረጎች ያሉ። እንደገና መስቀል አለ። በይምርሃነ ክርስቶስ ዘመን መስቀሉ መታሰቢያ የሰጠው ይምርሃን። እንደገና መቃብር አለ። ወደ 5500 የሚሆን የመለኮሳት አጽም አሉ። ከኢየሩሳሌም የሚመጡ ኢትዮጵያዊ ናቸው። እና ምንድነው ገብረ ማርያም ማረኝ ምራ እያልክ 3 ጊዜ ትዞራለህ መቃብሩ ማለት ነው። ምንድነው ስለ አሸተ ማርያም ባጭሩ ልንገራችሁ። አሸተ ማርያም ቅዱስ ላሊበላ ከ11 መጀመሪያ የሰራት ቤተ ማርያም ነው። ቤተ ማርያም ከመስራቱ በፊት ግን አሸተ ማርያም ነው ቤተክርስቲያን የሰራው። አሸተ ማርያም ልትባልበት ይቻላል መጀመሪያ የቅዱስ ላሊበላ የመጀመሪያ ስራው ከዚያ ነው። አሸተ ማርያም መጀመሪያ ልትባልበት ይቻላል ጾም ማርያም ነበር የምትባለው። ከናኩቶ ለአብ እስከ አሸተ ማርያም ድረስ ውስጥ ለውስጥ ዋሻ ጨለማ አለ። ማንም ሰው አይገባም። ከናኩቶ ለአብ ወደ አሸተ የሚያገናኝ ማለት ነው። ሊወጡ ሲሉ ወደ ጾም ማርያም ወደ ቤተክርስቲያኗ እናንተ አባቶች አሉ ልክ እንደ መላእክት ተሰይመው አቤት አሉ ምን እያደረጋችሁ መጣችሁ አላችሁ። እኛ የጣኑ መዓዛውን አሽተን መጣና በዚያ አሽተን ማርያም ተብላ ተሰየመች እንጂ የመጀመሪያ ስሟ ጽዮን ማርያም የምትባለችው። እንደገና አሁንም በቅርብ ያው አዲስ ቤተክርስቲያን ድሮም ነበረ፣ ግን አሁን በቅርብ አዲስ ቤተክርስቲያን እንዲጎበኝ የዚህ ሚካኤል ቤተክርስቲያን ይገኛል። ሚካኤልና አሸተ ማርያም ማለት ነው። እዛ ከምንሄድ ነገ እንትን ብንሄድ አይሻልም? ናኩቶ ለአብ እንደኔ በጣም ጥሩ ነው። ትራንስፖርት ምናምን ቼክ አድርገን ወደዛ መሄድና